የኦሮሞ ነጻነት ግንባር ኦነግ ፕሬዝዳንት አቶ ዳውድ ኢብሳ በጸጥታ ስጋት ምክንያት በዘንድሮ ምርጫ እንደማይወዳደሩ የድርጅቱ አመራር ለምርጫ 2018 ገለጹ። ጀነራል ታደሰ ወረደ ህዝቡ ተቃውሞ እንዲያሰማ ጥሪ ያቀረቡ። ትራምፕ የኤርትራን ማዕቀቦች ለማንሳት ወስነዋል። በመድኃኒት ስም ሲጓጓዝ የነበረ የ13 ሚሊዮን ዶላር የጦር መሳሪያ በኤምሬትስ መያዙ ተሰማ። የዩናይትድ አረብ ኤምሬትስ የጸጥታ ኃይሎች በሱዳን ግጭት ለጀነራል አልቡርሃን ጦር በሰብአዊ እርዳታ ስም ሲላክ የነበረ ግዙፍ የጦር መሳሪያ ጭነት በቁጥጥር ስር መዋላቸውን ተናግረዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጃርቲው ባርማጅ ተመልካቾቻችን እንደምንቆያችሁን የዕለተ ረቡዕ ሚያዝያ 28 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የኦሮሞ ነጻነት ግንባር ኦነግ ፕሬዝዳንት አቶ ዳውድ ኢብሳ በጸጥታ ስጋት ምክንያት በዘንድሮ ምርጫ እንደማይወዳደሩ የድርጅቱ አመራር ለምርጫ 2018 ገለጹ። የኦነግ የዲሲፕሊንና ቁጥጥር ኮሚቴ ሊቀመንበር አቶ አለማየሁ ዲሮ ለምርጫ 2018 ኢትዮጵያን ኢንሳይደር እንደተናገሩት አቶ ዳውድ የሚወዳደሩበት ሆሮ ጉድሩ አካባቢ ያለው የጸጥታ ስጋት ለውሳኔው ዋነኛ ምክንያት ሆኗል ብለዋል። ድርጅቱ በሀገሪቱ ካሉት 230 ቢሮዎች ውስጥ በአሁኑ ወቅት ክፍት የሆነው የአዲስ አበባ ቢሮ ብቻ መሆኑን እየጠቀሱ ሲሆን ይህም ብዙ እጩዎችን ለማቅረብ እንቅፋት እንደሆነበት አሳውቋል። ኦነግ ለሰባተኛው ጠቅላላ ሀገራዊ ምርጫ 128 እጩዎችን ማቅረቡን የገለጸ ሲሆን ይህም በስድስተኛው ምርጫ ወቅት ከነበረው ተገፍቻለሁ ባይነት ወጥቶ በምርጫው ለመሳተፍ መወሰኑን ያሳያል። አቶ አለማየሁ ለምርጫ 2018 ኢትዮጵያን ኢንሳይደር ሲያስረዱ ወደ ምርጫው የተመለሱት የፖለቲካ ምህዳሩ ስለተሻሻለ ሳይሆን የፓርቲውን ዓላማና ፖሊሲዎች ለህዝብ ለማሳወቅ የሚያስችል ጠባብ መንገድ በመፈጠሩ እንደሆነም ገልጸዋል። ጀነራል ታደሰ ወረደ ህዝቡ ተቃውሞ እንዲያሰማ ጥሪ ያቀረቡ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ትላንት ምሽት ባደረጉት ንግግር ህዝባዊ ወያነ ሓርነት ትግራይ ህወሓት እየተከተለ ያለው መንገድ አደገኛ መሆኑን በመጥቀስ የክልሉ ህዝብ ይህንን አካሄድ እንዲቃወም ጥሪ አቅርበዋል። ይህ ጥሪ በተሰማበት ወቅትም በሌላ በኩል ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆነው ተመርጠዋል። እነ ደብረጽዮን ካልተወገዱ የትግራይ ህዝብ ሰላም አያገኝም ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ በትግራይ ክልል ያለውን ወቅታዊ ሁኔታ በተመለከተ በህወሓት አመራሮች ላይ ጠንከር ያለ ትችትን ሰንዝረዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ቀንድ አማካሪ የሆኑት አቶ ጌታቸው ቀንጫ መርዓት የሚባለውን የህፃናት ጨዋታ እንደ ምሳሌ በመጥቀስ በክልሉ እየተከናወነ ያለው ድርጊት አሳዛኝ መሆኑን ገልጸዋል። ቀንጫ መርዓት የተባለው የህፃናት ጨዋታ ህፃናት እንኳን ሲያድጉ የሚያቆሙትን እነዚህ የተወሰኑ ደናቁርት ዛሬም እያላገጡ ደግመውታል ብለዋል። እንሳቅ ወይ ስናልቅስ እነዚህ ሳይወገዱ የትግራይ ህዝብ ሰላም አያገኝም ሲሉ አቶ ጌታቸው በማህበራዊ ገጻቸው ባሰፈሩ ጽሁፍ በከፍተኛ ቁጭት ገልጸዋል። ይህ የአቶ ጌታቸው ንግግር በክልሉ አመራሮች መካከል ያለውን ጥልቅ ልዩነትና የፖለቲካ ሽኩቻ ይበልጥ የሚያሳይ ሆኖም ተገኝቷል። ትራምፕ የኤርትራን ማዕቀቦች ለማንሳት ወስነዋል። አሜሪካ በኤርትራ ላይ የጣለችውን ማዕቀቦች ልታነሳ መሆኗን የሚያመለክት የአሜሪካ መንግስት ውስጣዊ ውሳኔ ሰነድ መመልከቱን ሮይተርስ ዘግቧል። ትራምፕ ኢትዮጵያ ታሪካዊ የባለቤትነት ጥያቄ ያነሳችበትን ቀይ ባህር ዳርቻ ቁልፍ ቦታ ከተቆጣጠሩት ኢሳያስ አፈወርቂ ጋር ለመወዳጀት ወስነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና አምባገነኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለወዳጅ ጅነት ዳርዳር ሲሉ ከርመው በመጨረሻም እጅ ለእጅ ለመጨባበጥ ከጫፍ ደርሰዋል። የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻል እንዲሁም ኢትዮጵያ ከኤርትራ ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ተብሏል። የትራምፕ አስተዳደር እርምጃ ከኢትዮጵያና ኤርትራ አሁናዊ ውጥረት አንጻር ያለውን አንድምታ የቀይ ባህርን ደህንነት ከማስጠበቅና ቀጠናዊ ግጭትን ከመቀልበስ ጋር የተገናኘ መሆኑን ሮይተርስ ያነጋገራቸው ተንታ
ተንታኞች ጠቁመዋል። አሜሪካ ከኢራን ጋር በገባቸው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ የቀይ ባህርን አስፈላጊነት ይበልጥ አጉልቶታል። አሜሪካ በቀይ ባህር ላይ የበላይነቷን አስጠብቃ ለመቀጠል ከኤርትራ ጋር ወዳጅነትን መመስረት ምርጫዋ ብታደርግም የኢሳያስ ጸረ ምዕራባውያን አቋም በሙሉ ልብ እንዴት ተማመኑ አያደርጋቸውም። የኢትዮጵያ ፌዴራል ፖሊስ ከፍተኛ ባለስልጣናትና ታዋቂ አርቲስቶች 98 ቢሊዮን ብር ዘረፉ በሚል በሪፖርተር ጋዜጣ የቀረበው ዘገባ ፍጹም የተሳሳተና በሕዝብ ተወካዮች ምክር ቤት የቀረበውን የ9 ወር ሪፖርት ይዘትን ያልተረዳ መሆኑን አሳውቀዋል። ጋዜጣው 133 ሚሊዮን የሚበልጥ ዶላርን ወደ ብር በመቀየርና ከሌሎች የገንዘብ መጠኖች ጋር በመደመር የፈጠረው ስሌት እውነታውን ያዛባና የጋዜጠኝነት ስነ ምግባርን የጣሰ መሆኑን ፖሊስ ገልጿል። እንደ ፌዴራል ፖሊስ ማብራሪያ በሪፖርቱ የተጠቀሰው 78 ቢሊዮን ብር በተለያዩ የወንጀል አይነቶች ሙስና፣ ታክስ ስወራ፣ ኮንትሮባንድና የሳይበር ወንጀል ላይ የተከናወኑ ምርመራዎችን የሚመለከት እንጂ በአንድ ወንጀል እየተዘረፈ አይደለም ተብሏል። በተለይም ከአርቲስቶች ጋር በተያያዘ የተጠቀሰው መረጃ በ1400 ሰዎች ላይ የደረሰ 1.7 ቢሊዮን ብር የንግድ ወንጀል ጉዳትን የሚመለከት ሲሆን 133 ሚሊዮን ዶላሩ ደግሞ ጉዳት ሳይደርስ በምርመራ ማዳን የተቻለ ገንዘብ መሆኑን በዝርዝር ተመላክቷል። ፖሊስ በእነዚህ ወንጀሎች የተሳተፉ የውጭ ዜጎችን ጨምሮ 1518 ተጠርጣሪዎችን በቁጥጥር ስር ውለው ክስ እንደተመሰረተባቸው ገልጾ ሪፖርተር ጋዜጣ ግን ሁኔታውን አዲስና ሕዝብ እንደዘረፈ አድርጎ በማቅረብ ስውር ተልዕኮ ያለ ተግባር ፈጽሟልም ተብሏል። በመሆኑም ፌዴራል ፖሊስ ሐሰተኛ መረጃ ባሰራጨው ጋዜጣ ላይ በሕግ አግባብ እርምጃ እንደሚወስድም አሳውቋል። በመድኃኒት ስም ሲጓጓዝ የነበረ የ13 ሚሊዮን ዶላር የጦር መሳሪያ በኤምሬትስ መያዙ ተሰማ። የዩናይትድ አረብ ኤምሬትስ የጸጥታ ኃይሎች በሱዳን ግጭት ለጀነራል አልቡርሃን ጦር በሰብአዊ እርዳታ ስም ሲላክ የነበረ ግዙፍ የጦር መሳሪያ ጭነት በቁጥጥር ስር መዋላቸውን ተናግረዋል። መሳሪያዎቹ የሕክምና ቁሳቁስ ተብለው በሐሰት ሰነድ እንዲጓጓዙ ተደርጎ የነበረ ቢሆንም የኤምሬትስ የጸጥታ አካላት በጥርጣሬ በመበርበር የሚከተሉትን ይዘቶች መያዝ ችለዋል። ክላሽንኮቭ ጠመንጃዎች፣ መትረየሶችንና የእጅ ቦምቦች፣ በሚሊዮን የሚቆጠሩ ጥይቶች፣ አጠቃላይ ጭነቱ 13 ሚሊዮን ዶላር ይገመታልም ተብሏል። ከዚህ ህገወጥ ዝውውር ጋር በተያያዘ 19 ግለሰቦችና 6 ድርጅቶች መለየታቸውን የሀገሪቱ ጠቅላይ አቃቢ ህግ አሳውቋል። እስካሁን በጉዳዩ ላይ ከተጠረጠሩ 13 ዋና ተጠርጣሪዎች መካከል 9 በቁጥጥር ስር ውለው ምርመራ እየተካሄደባቸውም ይገኛል። የኢራኑ ፕሬዝዳንት የሀገሪቱ አብዮታዊ ዘብ በተባበሩት አረብ ኤምሬትስ ላይ የሰነዘረውን ጥቃት አወገዙ። ፕሬዝዳንት መስዑድ ፔዜሽኪያን የኢራን አብዮታዊ ዘብ በተባበሩት አረብ ኤምሬትስ ላይ የሰነዘረው ጥቃት እብደት ነው ሲሉ ኮነኑ። ጥቃቱ የመንግስታቸውን እውቅናም ሆነ ፍቃድ ያላገኘ መሆኑን የገለጹት ፕሬዝዳንቱ ድርጊቱ ሊቀለበስ የማይችል ከፍተኛ ጉዳት እንደሚያስከትል አስጠንቅቀዋል። በገልፍ ቀጠና ላይ የሀገሪቱ የዲፕሎማሲ አካሄድና የጥበቃ ኃይሉ ወታደራዊ እርምጃ መጋጨታቸውን ተከትሎ በኢራን ከፍተኛ ባለስልጣናት መካከል ያለው የውስጥ ልዩነት ይበልጥ እየተባባሰ መምጣቱም ተገልጿል። ትራምፕ በሆርሙዝ የጀመሩትን ወታደራዊ ዘመቻ በጊዜያዊነት አግደዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተካሄደ ባለው ድርድር መሻሻል መታየቱን ተከትሎ በሆርሙዝ ሰርጥ መርከቦችን ለማጀብ የጀመሩትን የነጻነት ፕሮጀክት ወታደራዊ ዘመቻ ለጊዜው እንዲቆም አዘዋል። ፕሬዝዳንቱ ይህንን ውሳኔ የወሰኑት ከፓኪስታንና ከሌሎች ሀገራት በቀረበላቸው ጥያቄ እንዲሁም ለዲፕሎማሲያዊ ስምምነት እድል ለመስጠት መሆኑንም አሳውቀዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።